ሰላም የቀለም ስኩል ቤተሰቦች እንዴት አላችሁ? ይህ የአማርኛና የእንግሊዘኛ ቋንቋ ትምህርት በቀላሉ የምታገኙበት የዩቲዩብ ቻናል ነው። ዛሬ ቃላት ምስረታ ነው የምንመለከተው ማለት ነው። ዛሬ በለቤት እንግዲህ በባለፈው ክፍለ ትምህርታችን ፊደላቱን እያንዳንዳቸውን ሰባቱን ዝርያዎቻቸውን አይተናል ማለት ነው። ዛሬ ደግሞ ቃላት ነው የምንመሰረተው። እዚህ ጋር እንደምታዩት ቃላት ምስረታ ይላል። ቃላት ምስረታ ነው የሚለው። ስለዚህ በሀቤት መስርተን ነበር ባለፈው። መለስ ብላችሁ ያለፉትን ቪዲዮዎች ተመልከቷቸው። ዛሬ ደግሞ በለቤት ቃላት የምንመሰረት ይሆናል ማለት ነው። እንዲህ ቃላትን ስንመሰርት አንድን ፊደል ከሌላኛው ፊደል ጋር በማገናኘት ቃላት መመስረት እንችላለን። እንደሞ ሆሄ ብለን እንጠራቸዋለን። አንዱን ሆሄ ከሌላኛው ሆሄ ጋር በማጣመር ትርጉም ያለው ቃል አሁን አማርኛ ለመናገር ለመጻፍም ሆነ ለማዳመጥ ቃላትን ማወቅ ግዴታ ነው። እነዚህ አሁን የመጀመሪያዎቹ ፊደላት ነው የሚሆኑት። ፊደላት ወይም ደግሞ ሆሄያት የምንላቸውን መለየት፣ ቅርጻቸውን፣ ድምጻቸውን መለየት ነው። ቅርጻቸውን፣ ድምጻቸውን ከለየን በኋላ ደግሞ ቃላትን ማወቅ ነው፣ መመስረት። አንዱን ፊደል ከሌላኛው ጋር ስናገናኘው ትርጉም ያለው ቃል ይሆናል ማለት ነው። ስለዚህ ቃላት የምንላቸው የፊደላት ስብስብ ናቸው ማለት ነው። የፊደላቱ ስብስብ 2 ሊሆኑ ይችላሉ፣ 3 ሊሆኑ ይችላሉ፣ አንድም ሊሆኑ ይችላሉ። ለምሳሌ ና የምትለውን ፊደል ብንወስዳት ትርጉም አላት፣ ቃል ናት፣ ፊደልም ናት ማለት ነው። ስለዚህ ቃላት ምን መመስረት የምንችለው ቃላት ስንመሰረት ግን አሁን በእነዚህ በፊደላቱ ቃላት ስንመሰረት ብዙ ጊዜ የተለመደው መጀመሪያ ላይ የምንመሰረትባቸውን ቃላቶች ከዛ ሌሎችን እያመጣን እንደረድራለን ማለት ነው። ስለዚህ በለቤት ነው ቃላት የምንመሰረት ማለት ነው ዛሬ። ይኸው ከዛ በፊት አንዴ ላስታውሳችሁ የለን ዝርያዎችን ሁሉንም 7ቱንም ማለት ነው። በእርግጥ ታውቋችሁ ይሆናል። ይኸው ለ ሉ ወደ ታች ነው የምትወርዱት። ሊ ላ ሌ ል ሎ እነዚህ 7ቱም ዝርያዎች የለቤቶች እነዚህ ናቸው። ለ ሉ ሊ ላ ሌ ል ሎ። ስለዚህ አሁን እነዚህን ድምጻቸውን ከያዛችሁ ቃላት አገጣጥሞ መመስረት ነው ከሌሎቹ ፊደላት ጋር። እንግዲህ በአጠቃላይ የአማርኛ ፊደላቶች 33 ናቸው። 33ቱንም እያንዳንዳቸውን ተራ በተራ ነው ማሳያችሁ። ግን አሁን እዚህ በለቤት ቃላት ለመመስረት ለን ከ33ቱ ፊደላት ከየ7 ቤቶቻቸው እየመረጥኩኝ ትርጉም እንዲሰጥልኝ ማድረግ ማለት ነው። ለምሳሌ ለ እችናት ለን መጀመሪያ አድርጌ ሌላ አምጥቼ መጨመር። ይሄው ለማ አልኩኝ። ለ ከለቤት ለን ወሰድኩ። ከመቤት ደግሞ ማን ወሰድኩና ለማ አልኩኝ። ሁለተኛ ለ አሁንም መነ ለመነ የሚል ትርጉም ይኖረዋል ይሄ ቃል ማለት ነው። ስለዚህ ከለቤት ለን ወሰድኩ፣ ከመቤት መን ወሰድኩኝ፣ ከነቤት ደግሞ ነን ወሰድኩና ለመነ አልኩ ማለት ነው። ሶስተኛው ለገሰ ይሄው ለገሰ ለገሰ መለገስ መስጠት የሚል ትርጉም አለው ማለት ነው። አራተኛ ይሄው በለቤት ለበሰ ለበሰ ይሄው መልበስ ልብስ መልበስ። ስለዚህ በለ አሁን እኔ 4 ቃል መሰረትኩ፣ እናንተ 10 ልትመሰርቱ ትችላላችሁ። በጣም ብዙ ቃል መሰረት ስለሚቻል ግን እየጻፋችሁ ማለት ነው። ለማ ለመነ ለገሰ ለበሰ ይሄው አሁን 4 ቃል መሰረቱ ማለት ነው። ሉ ደግሞ ችናት ከጎኗ ላይ ቀጥል ያላት ማለት ነው። ይሄው ሉ ደግሞ ሉል ማለት እችላለሁ። ይሄው ሉ እዚህ ጋር ሉ እዚህ ጋር ወሰድኩኝ። ል ደግሞ እዚህ ጋር አለች። ስለዚህ ሉል እየመሰረቱ ማለት ነው። ሁለተኛ ሉን ወሰድኩ እዚህ ጋር። ከበቤት ደግሞ አራተኛውን ባን ወሰድኩ። ባ ከረቤት ደግሞ ርን ወስጄ ሉባር 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 እየመጻፍ ወሰድኩ ማለት ነው። ካሁንም በሉ ሉን ወሰድኩ እዚህ ጋር ሉ ከመቤት ማን ወሰድኩኝ። ማ ከመቤት አሁንም ሜን ወሰድኩ ሉማሜ ሉማሜ። ሌላ በሉ ሉድ ይሄው ሉድ ስም ነው በነገራችን ላይ ሉድ የሚለውን የምናገኘው ከመጽሐፍ ቅዱስ የአዳም ሴት ልጅ ናት ማለት ነው። ሉድ እና የሰው ስም ነው ለማለት ነው። ይሄው ሉድ ሉድ በየ ቃላት መሰረት። ስለዚህ በሉ ሉል ሉባር ሉማሜ ሉድ። ሌላም ተጨማሪ መጨመር እንችላለን። ሉጫ ማለት እንችላለን። ሌላም ጨምሩ እናንተ። ሶስተኛዋ ደግሞ ሊ ናት። ይሄው ሊ እቺ ነው የምትመስለው በቅርጽ ሊ ሸደድ ትላለች። ሶስተኛ ፊደል ሊ ከጠቤት ጥን ወሰድኩና ሊጥ አልኩኝ። ሊ
ሊትር ሊትር ሊሻን ሊሻን ሊሞ ይሄ ሊማሊሞ ለማለት ነው። ሊማሊሞ ይሄው እነዚህ አሁን በሊ የመሰረትኳቸው ቃላቶች ናቸው። ይሄው ሊጥ፣ ሊትር፣ ሊሻን፣ ሊማሊሞ ማለት ነው። አሁን እናንተ ሊስትሮ የመሳሰሉትን ሌሎችን እናንተ ጨማምሩ ማለት ነው። አራተኛዋ ላ ናት። እንግዲህ ከዚህ ጋር ለ ሉ ሊ ላ ደረስን ማለት ነው። በላ ይሄው ላም ማለት ይችላሉ። ላም ላምባ 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 ላስቲክ ላስቲክ ላርጎ ላርጎ በላ ማለት ነው። ስለዚህ ላም፣ ላምባ፣ ላስቲክ፣ ላርጎ የሚሉ ቃላቶችን መሰረትኩ ማለት ነው በላ። አምስተኛዋ ደግሞ ሌ ናት። ይሄው ሌ ሌ ሌባ ማለት እችላለሁ። ሌባ ሌማት ሌማት ሌሊት ሌሊት ሌት ሌላም በሌን ደግሞ እናንተ ጨምሮ መጨመር ስለሚቻል ማለት ነው። ስለዚህ እነዚህ በሌ የመሰረትኳቸው ቃላቶች ናቸው። በል ደግሞ ልብ ልብ ልምድ ልምድ ልክ ልክ ልዑል ልዑል። ስለዚህ ልብ፣ ልምድ፣ ልክ፣ ልዑል ብለን በል መሰረትን። እናንተ የራሳችሁን አስቀምጡ። በሎ ሎ ችናት እንግዲህ ሎ ሎሚ ሎሬት ሎሬት ሎተሪ ሎተሪ ሎጊያ ሎጊያ። ስለዚህ በሎ ሎሚ ሎሬት ሎተሪ ሎጊያ ብዬ መሰረትኩ ማለት ነው። ስለዚህ እነዚህ በለቤቶች የመሰረትኳቸው አራት ቃላቶች ናቸው ማለት ነው። ስለዚህ እናንተ ደግሞ የናንተን የራሳችሁን ኮሜንት ላይ አስቀምጡልኝ። ያው የለቤቶች ለ ሉ ሊ ላ ሌ ል ሎ በለ ለማ ለመነ ለገሰ ለበሰ በሉ ሉል ሉባር ሉማሜ ሉድ በሊ ሊጥ ሊትር ሊሻን ሊማሊሞ በላ ላም ላምባ ላስቲክ ላርጎ በሌ ሌባ ሌማት ሌሊት ሌትር በል ልብ ልምድ ልክ ልዑል ልክስክስ መሎ ሎሚ ሎሬት ሎተሪ ሎጊያ የመሳሰሉትን መመስረት እችላለሁ ማለት ነው። ስለዚህ እነዚህ በለቤት የመሰረቷቸው ቃላቶች ናቸው ማለት ነው። በሌላ ቪዲዮ ደግሞ በሌሎች ሆሄያት ወይም ፊደላት ቃላት የመሰረት ይሆናል ማለት ነው። በቀጥታ መማር የምትፈልጉ በምትፈልጉት የሶሻል ሚዲያ አማራጭ ብትደውሉ ትምህርቱን በጥራት በሙያው ባለቤቶች እየሰጠን እንገኛለን ማለት ነው። ስለዚህ ታች በተቀመጠላችሁ የስልክ አድራሻ ወይም በ09 35 70 80 18 ብትደውሉ ቀጥታ በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። እንግዲህ የአማርኛ ፊደላት 33 ናቸው እዚህ ጋር እንደምትመለከቷቸው ማለት ነው። ከሀ ጀምረው እስከ መጨረሻው ለድረስ ማለት ነው በጥራት እናስተምራለን። እንግሊዘኛን፣ አማርኛን ማንበብ፣ መጻፍ፣ መናገር እና ሌላም አድቫንስ የሆነ ትምህርትም በዚህ በቀለም አካዳሚ ይሰጣል ማለት ነው። ሁል ጊዜ በየቀኑ መለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮን ከወደዳችሁት ላይክ አድርጋችሁ አበረታቱኝ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ቦታ ላይ ጽፉ፣ ይደርሰኛል ማለት ነው። እንግዲህ ከታች በተቀመጠው ስልክ በ0935 70 80 18 ብትደውሉ በቀጥታ መማር ትችላላችሁ ማለት ነው። በጣም ቀለል ባለ የማስተማር ዘዴ በአጭር ጊዜ ውስጥ አማርኛና እንግሊዘኛን እንድትማሩ የሚያስችላችሁ ፕላትፎርም ነው ማለት ነው። በሚቀጥለው ክፍል ቪዲዮ እስከምንገናኝ ሰላም ቆዩ።